በዚህ ቪዲዮ ከሚሞሪ ኤንድ ፎርጌቲንግ የወጡ ጥያቄዎችን ነው የምናየው። አንደኛ ፌለር ቱ ሪመምበር ካን ሪዛልት ፍሮም ፕሮብለምስ ዱሪንግ ኤ ኢንኮዲንግ፣ ቢ ስቶሬጅ፣ ሲ ሪትራይቫል፣ ዲ ኤኒ ኦፍ ዘም። እሺ ሚሞሪ የምንለውን ነገር ልንገራችሁ። ሚሞሪ ከዚህ በፊት የተማርነውን ነገር እንድናስታውስ የሚጠቅመን ነገር ነው እና ፕሮሰሶች ያሉት ሚሞሪ መጀመሪያ ስቲሙላይ ይኖራል። ከሆነ ስቲሙለስ በሴንሶሪ ኦርጋናችሁ ጀስት ወይታ ያላችሁ ትሰማላችሁ ምናምን ብቻ በሴንሶሪ ኦርጋናችሁ ኢንፎርሜሽን ወደ ሴንሶሪ ሚሞሪ ይገባል። ከስቲሙለስ ወደ ሴንሶሪ ሚሞሪ እና አቴንሽን ሰጣችሁ ደግሞ ያን ነገር ካያችሁት ቪዥዋል እንደጠቀም ካያችሁት ወደ ሾርት ተርም ሚሞሪ ይሄድላችኋል ማለት ነው። ከሾርት ተርም ሚሞሪ ደግሞ ኢንኮድ ካረጋችሁ ወደ ሎንግ ተርም ሚሞሪ ይቀየራል። እና እሺ ኢንኮዲንግ ምንድነው? ስቶሬጅ ምንድነው? ሪትራይቫል ምንድነው? ኢንኮዲንግ የምንለው የሆነን ኢንፎርሜሽን ከዚህ በፊት ከምታውቁት ነገር ጋር ጀስት ሪሌት አድርጋችሁ ወይም ሚኒንግፉል ወደ ሆነ ፎርም መቀየራችሁ ጭንቅላታችሁ ስታስቀምጡ ነው ኢንኮድ አድርጋችሁ የምትባሉት። ለምሳሌ ኮምፒውተር ለኮምፒውተር የሆነ ኢንፎርሜሽን ከሰጣችሁት ምን እንደሚያደርገው ወደ ራሱ ላንጉጅ ኮምፒውተር ላንጉጅ ይቀይራል። ወደ ኮምፒውተር ላንጉጅ ይቀይራል። ምክንያቱም ለምንድነው? እሱ የሚረዳው ያንን ስለሆነ ጀስት አንተ የሰጠውን ኢንፎርሜሽን ላይረዳው ይችላል እና ወደ ኮምፒውተር ላንጉጅ ቀይሮ ነው እሱ በሚረዳው መልኩ አድርጎ ነው የሚያስቀምጠው እና በዛ ጊዜ ኢንኮድ አድርጓል ነው የምንለው። ስቶሬጅ ደግሞ ያው ስቶሪ የምታደርግበት ኢንፎርሜሽንን ስቶሪ የምታደርግበት ቦታ ነው። ሪትራይቫል ማለት ደግሞ ስቶር ካረክበት አውጥተህ እንደገና የሆነ ማስታወስ በመፈለግበት ጊዜ ስታስታውስ ሪትራይቫል እንላለን። ለምሳሌ የሆነ መጽሐፍ እያነበብክ ጀስት ቀጣዩን ፔጅ ስገልጥ የመጀመሪያው ፔጅ የሚረሳ ከሆነ አንተ ኢንኮድ ሳታደርግ ነው ያነበብከው። በዛን ሰዓት ከምታውቀው ነገር ጋር ሪሌት እያደረግህ አይደለም ያስቀመጥከው። ሚኒንግ እየሰጠህ አይደለም ስታነብ የነበረው። ቀጣዩን ስገልጥ የመጀመሪያው የሚጠፋብህ ከሆነ ስለዚህ የግድ ኢንኮድ እያደረግህ ማንበብ አለብህ። ኢንኮድ ካደረግህ በኋላ ደግሞ ስቶር ነው የምታደርገው፣ ጭንቅላት ውስጥ ታስቀምጣለህ እና ደግሞ ቀጥሎ ሪትራይቭ ታደርጋለህ። ለምሳሌ ፈተና ምናምን አዳራሽ ውስጥ ስትገቡ ጀስት መጀመሪያ ያጠናችሁትን ነው እያስታውሳችሁ የምትሰሩት፣ ሪትራይቭ እያደረጋችሁ ማለት ነው። እና ያ ነው ሚሞሪ ፕሮሰስ የምንለው። እና ጥያቄው ምንድነው? ፌለር ቱ ሪመምበር ካን ሪዛልት ፍሮም ፕሮብለምስ ዱሪንግ ኢንኮዲንግ፣ ስቶሬጅ፣ ሪትራይቫል ኤኒ ኦፍ ዘም። የሆነ ማስታወስ የሚቸግራችሁ ከነዚህ ውስጥ የትኛውን ካላሟላችሁ ነው የሚለው። ኢንኮድ ካላደረጋችሁ ነው፣ ስቶር ካላደረጋችሁ ነው፣ ሪትራይቭ። ስለዚህ ኤኒ ኦፍ ዘም ነው የሆነ ማስታወስ የሚቸግር። ወይ ኢንኮድ ካላደረግ ኢንኮድ አድርገህ ደግሞ ስቶር ካላደረግ ሊሆን ይችላል። ስቶርም አድርገህ ደግሞ ሪትራይቭ ማድረግ ማስታወስ የሚቸግር ከሆነ ጀስት ሪመምበር ማድረግ ያቅታል፣ የሆነ ማስታወስ ያቅተናል አንዳንዴ። እና መልሱ ምን ይሆናል? ዲ። ሁለት አኮርዲንግ ቱ Atkinson and Shiffrin, which memory is integrated to memory and the first information storage area? A. Short-term memory, B. Long-term memory, C. Sensory memory. አትኪንሰን እና ሼፍሪን ምንድን ነው ያሉት? ስቴጅ ያለው ለሚሞሪ ከሆነ ከስቲሙላይ ቀድሞ ወደ ሴንሰሪ ሚሞሪ ይገባል። ከዛ ሾርት ተርም ሚሞሪ አለ፣ ከዛ ወደ ሎንግ ተርም ሚሞሪ ይቀየራል ነው ያሉት። ከስቲሙለስ ወደ ሴንሶሪ ሚሞሪ ይገባል በሴንሶር ጋር አማካኝነት። ከዛ አቴንሽን ሰጥተህ ደግሞ ያን ነገር ምትጋርከው ወደ ምን ይቀየራል? ወደ ሾርት ተርም ሚሞሪ ይቀየራል።
ከዛ ኢንኮድ ካልከው ደግሞ ወደ ሎንግ ተርም ሚሞሪ ይቀየራል ማለት ነው። ያ ኢንፎርሜሽን ጀስት ሎንግ ተርም ሚሞሪ ላይ ይቀመጣል። እና ለምሳሌ አንድ ምሳሌ ልንገራችሁ። የሆነ ፍሬንዳችሁን ግቢያችሁን እያስጎበኛችሁ ነው እንበል። ግቢ ስላችሁ ዩኒቨርሲቲ እና ዩኒቨርሲቲያችሁን እያስጎበኛችሁ ሳሩን እያሳያችሁ፣ ዶርም ምናምን እያሳያችሁ፣ ካፌ ምናምን እና ሁሉን ነገር እያሳያችሁ ድንገት በመሃል ፍሬንዳችሁ ያልታሰረ አንበሳ ካየ ጀስት ሳሩን እና ዶርም ምናምን ባየው ሜተድ አይደለም አንበሳው የሚያየው። አሁን አቴንሽን ሰጥቶ ነው የሚያየው አንበሳውን። ስለዚህ ወደ ሾርት ተርም ሚሞሪ ይቀየራል አቴንሽን ስለሰጠ ማለት ነው። ከዛ ስቲሙለስ ላይ እና አቴንሽን ሰጠ። ከዛ ኢንኮድ ማድረግ ይጀምራል ስለ አንበሳ ከዚህ በፊት ከሚያውቀው ነገር ጋር ማለት ነው። አንበሳ ምን ሊያደርግ እንደሚችል እና ከዛ ወደ ሎንግ ተርም ሚሞሪ ይቀየራል። እና ያ ነው ፕሮሰሱ። ወደ ሎንግ ተርም ሚሞሪ ከቀየረው ደግሞ ያ ኢንፎርሜሽን ለብዙ ጊዜ የመቀመጥ ፕሮባቢሊቲ ያለው ጭንቅላት ውስጥ። እና አሁን ጥያቄው ምንድነው የሚለው according to Atkinson and Shiffrin, which memory is entry-way memory and the first information storage area? ያው ቀጥታ ከስቲሙለሱ ቀጥታ የመጣው ኢንፎርሜሽን የት ነው የሚቀመጠው? ሴንሰሪ ሚሞሪ ላይ ጀስት በሴንሰር ጋር ተቀበለዋል። ስለዚህ ሴንሰሪ ሚሞሪ ነው። ከዛ ሾርት ተርም፣ ከዛ ሎንግ ተርም። ሶስተኛ which one of the following is not correct about short term memory? A, it is active. B, rapid accessibility. C, unlimited capacity. D, none. ሾርት ተርም ሚሞሪ ያው አክቲቭ ነው። የሆነ ስታወራ የምትጠቀመው፣ ቲንክ ስታደርግ፣ ኤግዛማይን ስታደርግ፣ ማኒፑሌት ስታደርግ የምትጠቀመው ሚሞሪ ነው። ለምሳሌ ስታወራ ብዙ ጊዜ የሆነ ተጨንቀ ምናምን አይደለም ከሰው ጋር ኮሚኒኬት የምታደርገው፣ የሆነ ይመጣላል ምናምን ወዲያው እና ብቻ ብዙ ሳታስብ ነው የምታወራው። ብዙ ሳታስብ ስለ የሆነ ታይም ብዙም ሳትወስድ ማለት ነው። እና አክቲቭ ነው ሾርት ተርም ሚሞሪ የሚባለው። እና ደግሞ ራፒድ ነው፣ ወዲያው ኢንፎርሜሽን ማግኘት ትችላለህ ከሾርት ተርም ሚሞሪ። ያ አሁን እንደነገርኩ ስታወራ የምትጠቀመው ብዙ ጊዜ ይሄ ሾርት ተርም ሚሞሪ ስለሆነ ራፒድ ነው፣ ኢንፎርሜሽን ወዲያው ይመጣላል ምናምን። እንደው መጽሐፋችሁ ከሎንግ ተርም ሚሞሪ ጋር ሲያወዳድረው ሾርት ተርም ሚሞሪ ኮምፒውተር ዴስክቶፕ ላይ ያለን ፋይል ከሃርድ ድራይቭ በውስጥ ካለው ፋይል ጋር ኮምፔር ያደርጋል። እና ያው ዴስክቶፕ ላይ ካለ ጠቅ አድርገህ ትገባለህ፣ ግን ያኛውን ሲሆን ደግሞ ትቆፍራለህ ገና። እና ያን ያህል ዲፍረንስ አላቸው። ጀስት ሾርት ተርም ሚሞሪ ላይ ያለው ኢንፎርሜሽን ወዲያው አክሰሲብል ነው፣ ወዲያው ታገኘዋለህ እና ትጠቀመዋለህ። ጀስት ወርክ ስፔስ አይደል የሚባለው ሾርት ተርም ሚሞሪ። እና ራፒድ ነው እንትኑ። ሌላ ደግሞ ሲል ያለው አንሊሚትድ ነው የሚለው፣ ግን የሾርት ተርም ሚሞሪ ስቶሬጁ ሊሚትድ ነው ካፓሲቲው። እንደው ጆርጅ ሚለር የሚባል ሰው ማጂካል ነምበር አውጥቶለታል ሾርት ተርም ሚሞሪ 7+2 ብሎ ማለት ነው። ያው 7-2 5 ነው። 7+2 ደግሞ 9፣ ከ5 እስከ 9 ባለው ሬንጅ ነው ካፓሲቲው። የሆነ ሰው ሾርት ተርም ሚሞሪው ከ5 እስከ 9 ያለውን ኢንፎርሜሽን ነው መያዝ የሚችለው ብሎ ነው ያስቀመጠው። ኢንፎርሜሽን በሾርት ተርም ሚሞሪ የሚቀመጠው ከ5 እስከ 9 የሚደርስ እንደሆነ ነው የሚያወራው። እና ደግሞ ሌላ ቻንኪንግ የሚባል ፕሮሰስ አለ። ኢንፎርሜሽኖችን አንድ ላይ አድርጎ እንትን ማድረግ። እሺ የኛውን ተመልከቱት። 9 91 11 89 22 78 31 69 እና እነዚህን የሆነ መያዝ ይከብዳል። 991 እያልክ መያዝ ይከብዳል፣ ግን ቻንክ ማድረግ። ለምሳሌ እነዚህ ቁጥሮች እያንዳንዳቸው ተደምረው 2 ማለት ነው። ለምሳሌ 9 እና 91
11 እና 89 እነዚህ ሁለቱ ተደምረው 100 ነው የሚሰጡት። ስለዚህ እነዚህን ሁለት አድርገህ ስትይዝ ጀስት ቀለል ይላል ከመጀመሪያው 991 11 ምናምን ከምትል የሆነ ቻንክ ብታደርግ አንድ ላይ ብታስቀምጣቸው ፓክ አድርገህ ብታስቀምጥ የማስታወስ አቢሊቲን ይጨምራል። አሁን እዚህ ጋር ቀደም ምንድነው እንትን ሚለር ያለው 7 ፕላስ ኦር ማይነስ 2 አይደል? ስለዚህ ከ5 እስከ 9 ያለውን ኢንፎርሜሽን ነው የምትይዘው። ይሄ አሁን አጠቃላይ 8 ነው። አጠቃላይ እንትኑ ቁጥሮቹ ማለት ነው 8 ቁጥር ናቸው። ስለዚህ አሁን በቀላሉ 4 አድርገን አስቀምጠን ማለት ነው። ጀስት ፓክ ስናደርግ እንጨምራለን የምንይዘውን ኢንፎርሜሽን መጠን። 9 እና 91 አሁን አንድ እንትን ነው የሚታዩት ፓክ ስላደረግናቸው እና እየጨመረ ነው። 9 11 22 እነዚህ እየጨመሩ ነው የሄዱት፣ እነዚህ ደግሞ እየቀነሱ። ስለዚህ ይሄን በቀላሉ ማወቅ አይከብዳቸውም። ቻንክ ማድረግ ማለት ይሄ ነው። ዲነን እና ደግሞ መልሱ ምንድነው? የዚህ አንሊሚትድ ካፓሲቲ የሚለው ነው። ኢዝ ናት ኮሬክት እያለ ስለሆነ ምክንያቱም ሊሚትድ ነው ካፓሲቲ። አራተኛ ሪመምበሪንግ ሃው ቱ ታይ ዋንስ ሹዝ ኢዝ ኤግዛምፕል ኦፍ ብላንክ ታይፕ ኦፍ ሎንግ ተርም ሚሞሪ። እና ሎንግ ተርም ሚሞሪ በሁለት ነው የምንከፍለው፣ ዲክላሬቲቭ እና ነን ዲክላሬቲቭ ወይም ኤክስፕሊሲት እና ኢምፕሊሲት ብለን። ዲክላሬቲቭ ኤክስፕሊሲት ነው፣ ነን ዲክላሬቲቭ ኢምፕሊሲት ነው። ጀስት ሌላ ስማቸው ማለት ነው። እና ዲክላሬቲቭ ኮንሽስ ሪኮሌክሽንን ይፈልጋል። ነን ዲክላሬቲቭ ደግሞ ጀስት ኮንሽስ ፓርት ኦፍ ዩር ማይንድ፣ ያንን ብዙም አይጠቀምም። ለምሳሌ ጥያቄዎችን ጥያቄ ምናምን ስትሰራ ዲክላሬቲቭ ሚሞሪን ነው የምትጠቀመው። ነን ዲክላሬቲቭ ሲሆን ደግሞ በኤክስፒሪየንስ ኮንሽስ ሪኮሌክሽን ሳያስፈልግ ማለት ነው። ለምሳሌ እዚህ ጥያቄው ላይ ጫማ እንዴት እንደምታስር ብዙ አስባ አይደለም እንትን የምታደርገው። ደግሞ ለምሳሌ ለመጻፍ ስትል የሆነ እስክሪብቶ ስትይዝ የለ አያያዝን የሆነ አስባ አይደለም የምትይዘው አይደል? እስክሪብቶ ታነሳለህ፣ ትጽፋለህ ምናምን። እንዴት አድርጌ ሊያዘው አትልም። ጀስት ኤክስፒሪየንስ ያደርገው ነገር ስለሆነ ኮንሽስ ሪኮሌክሽንን አይፈልገው። ጸጉርን ስታበጥር ምናምን እና እንደዛ ነው። ዲክላሬቲቭ ኮንሽስ ሪኮሌክሽን ይፈልጋል፣ እንድታስብ ይፈልጋል። ጥያቄ ስትሰራ አሁን አስበህ ነው የምትሰራው እና እሱ ነው። ነን ዲክላሬቲቭ ደግሞ ብዙም ሳታስብ ኮንሽስ ሪኮሌክሽን ሳያስፈልግ የምታደርገው ነገር ነው። ስለዚህ መልሳችን ይሄኛው ይሆናል። ይሄ ደግሞ አንሊሚትድ ካፓሲቲ ነው። አምስተኛ ሪሜምበሪንግ ዩር ፍሬንድስ በርዝዴይ ፓርቲ ኤንድ ዩር ብራዘርስ ግራጁዌሽን ዩዝ ኤ ሴማንቲክ ሚሞሪ ቢ ኤፒሶዲክ ሚሞሪ። ሴማንቲክ እና ኤፒሶዲክ የምንለው ከዲክላሬቲቭ ሚሞሪ የሚመደቡ ናቸው። ከሱ ስር ጀስት ሰብ ዲቪዥኖቹ ናቸው የዲክላሬቲቭ። እና ሴማንቲክ የምንለው ጄነራል ነው። ያኛው ደግሞ የኢንዲቪዥዋሉ ይለያል። እሺ ጄነራል ስንል ምን ማለት ነው? ፋክት ነው። ይሄ እንትን ሴማንቲክ ሚሞሪ የምንለው ፋክቶችን የሚይዝ ነው። ለምሳሌ ሳር አረንጓዴ እንደሆነ አንተ ብቻ አይደለም ሌላ ሰውም ያውቃል። ጄነራል ነው። ስለዚህ እንደዚህ አይነት ሲሆን ሴማንቲክ ነው። ሴማንቲክ ሚሞሪ ላይ ነው የሚቀመጠው እና ፓርቲኩላር አይደለም። የሆነ የወርዶችን ትርጉም ማወቅ፣ ሌላ ደግሞ ማስ ምናምን መስራት፣ ጥያቄ ምናምን መስራት ከዚህ ከሴማንቲክ ሚሞሪ ነው። ያው ቅድም ዲክላሬቲቭ ላይ አውርቻችሁ ነበር። ዲክላሬቲቭ ደግሞ በሁለት ነው ዲቫይድ የሚሆነው፣ ሴማንቲክ እና ኤፒሶዲክ። ቅድም የነገርኳችሁ የማሰብ ወይም ጥያቄ መስራት
አቢሊቲ ስቶር የሚሆነው በዚህኛው ሚሞሪ ነው በሴማንቲክ። ኤፒሶዲክ የምንለው ደግሞ የኢቨንቶች ወይም የሲቹዌሽን ሚሞሪ ነው። ኤፒሶዲክ ሚሞሪ የምንለው ስሙ እንደሚነግረን ወይም ደግሞ ፐርሰናል ኤክስፒሪየንስ ነው ይሄ ኤፒሶዲክ ሚሞሪ የምንለው እና የጓደኛህን በርዝዴይ ፓርቲ ማስታወስ ደግሞ የወንድምህን ግራጁዌሽን ዴይ እነዚህ ኤፒሶዲክ ናቸው። ያው ከኢቨንት እና ከሲቹዌሽን ጋር የተያያዘ ስለሆነ። እሺ ስድስተኛ ሪፕሬሽን ኢዝ ኤፒሶዲክ። ሪፕሬሽን ኢዝ ኤ ኪው ዲፔንደንት ፎርጌቲንግ ቢ ሞቲቬትድ ፎርጌቲንግ ሲ ኢንተርፌረንስ። ሹር የሆነ አላ የፎርጌቲንግ ቲዎሪዎች አሉ። ዲኬ አለ፣ ኢንተርፌረንስ አለ፣ ኪው ዲፔንደንት አለ፣ ሞቲቬትድ ፎርጌቲንግ አለ እና ኢንተርፌረንስ አለ። እና ይሄኛው ሪፕሬሽን የምንለው ምንድነው? ሞቲቬትድ ፎርጌቲንግ ነው። የሆነ ስታስበው ሪፕሬሽን ማለት ስታስበው ጊዜ ፔን እንዲሰማክ የሚያደርግህን ነገር ጀስት ላለማሰብ እንትን ማድረግ ፎርጌት ለማድረግ ስፈልግ ምናምን ያ ሞቲቬትድ ፎርጌቲንግ ነው የሚባለው። ኪው ዲፔንደንት ፎርጌቲንግ በሲቹዌሽኑ ነው። ለምሳሌ መጽሐፋቸው የተጠቀመው ኤግዛምፕል አለ። የሆነ ሰው ሰክሮ የሆነ ነገር ቢጠፋበት የሆነ ነገር ቢከሰት ነው ያለው። የሆነ ነገር ቢጠፋበት እንበል እና ያን ነገር በደንብ ለማስታወስ ያ ሰውዬ እንደገና መስከር አለበት። እንደገና ከሰከረ በደንብ የማስታወስ ኤቢሊቲ ይኖረዋል። ያን ነው እንግዲህ ኪው ዲፔንደንት ፎርጌቲንግ የሚነግረን። ዲፔንድ ይሆናል ኢቨንቱ ላይ ኪው ሪትራይቫል እና ሌላ ደግሞ ኢንተርፌረንስ የምንለው አለ። ኢንተርፌረንስ ያው መጋጨት ነው። አዲሱ ኢንፎርሜሽን መጀመሪያ ከነበረው ጋር ሲጋጭ ኢንተርፌረንስ ነው የምንለው። አሁን ለምሳሌ ትላንት ጠዋት ምንድነው ቁርስ የበላኸው ብዬ ብጠይቅህ የሆነ ይምታታብሃል። ምክንያቱም ተደጋጋሚ ምግብ ስለበላክ ከትላንት ጠዋት ጀምሮ ያው ምግብ ስበላ ነበር እና መጀመሪያ የነበረው ኦልድ ኢንፎርሜሽን አሁን ከሚገባው ከኒው ኢንፎርሜሽን ጋር ሲጋጭ ይሄ ምንድነው የሚባለው? ፕሮአክቲቭ ኢንተርፌረንስ ነው የሚባለው። ሌላ ደግሞ ሬትሮአክቲቭ የሚባለው ደግሞ አዲሱ ኢንፎርሜሽን ከኦልድ ኢንፎርሜሽን ጋር ሲጋጭ፣ ለምሳሌ የሆነ የምታውቀው ሙዚቃ አለ እንበልና ሌላ አዲስ ሙዚቃ ደጋግመ ከሰማ በኋላ ያኛውን የሆነ ትረሳዋለህ፣ ለማስታወስ ይቸግራል እና ኢንተርፌር እያደረገ ነው፣ እየተጋጨ ነው። አሁን አዲስ የሚገባው ሙዚቃ መጀመሪያ ከሚገባው ጋር እየተጋጨበት ስለሆነ የሆነ የመጀመሪያውን ፎርጌት እንደማድረግ ትሆናለህ ማለት ነው። ያንን ነው ሬትሮአክቲቭ የሚባለው። ሌላ ደግሞ ዲኬ አለ አይደል? ዲኬ የሚባለው አለ። የሆነ ኢንፎርሜሽን ፌድ ያደርጋል ነው የሚለው። ይሄኛው ደግሞ ኢንፎርሜሽን እየቆየ ሲሄድ ፌድ እያደረገ ዲኬ እያደረገ ይመጣል ነው የሚለው። ሌላ ደግሞ ዲስፕሌስመንት አለ። አዲስ የሚገባው ኢንፎርሜሽን ሌላውን ዲስፕሌስ ኦልድ የነበረውን ምንድነው ኢንፎርሜሽን ዲስፕሌስ ያደርገዋል ነው የሚሉት። እና የዚህኛው መልስ ግን ሞቲቬትድ ፎርጌቲንግ ነው። እሺ ሰባተኛ which one of the following is a method of improving memory? A. Take your time. Okay. A. Encode information in more than one way. B. Take your time. C. Overlearn. D. Add meaning. E. All of the above. እሺ መልሳችን ኦል ነው። ግን ልንገራችሁና ኤ ኢንኮድ ኢንፎርሜሽን ኢን ሞር ዛን ዋን ዌይ የሚለው የሆነ እኔ ስታጠኑ በሚለው ልጠቀም። ስታጠኑ የሆነ ኢንፎርሜሽን ያው ወደ አይምሯችሁ አዲስ ኢንፎርሜሽን ስላችሁ አዲስ ኢንፎርሜሽን ነው እና ኢንፎርሜሽን ይገባል። ያን ኢንፎርሜሽን መጀመሪያ ከምታውቁት ጋር የሆነ ሪሌት እያደረጋችሁ ማስቀመጥ አለባችሁ ጭንቅላታችሁ ውስጥ ያነበባችሁ ነገር እንዲቆይ ማለት ነው። እንደዛ ስታደርጉ ኢንኮድ አድርጋችኋል ነው ይባላል። እና ለሚያጠና ተማሪ ይሄ በጣም የሚመከር ነው።
ምክንያቱም እንደዚህ ካላረገ ቶሎ እየረሳ ስለሚቸገር ከሚያውቀው ነገር ጋር ሪሌት እያደረገ ከሰማው ሊሆን ይችላል ካየው ምናምን ብቻ ሪሌት እያደረገ ማስቀመጥ አለበት እና እንደዛ ካደረገ ደግሞ በጣም ይጠቅመዋል ማለት ነው። ሌላ ደግሞ ቴክ ዩር ታይም ማለት የሆነ የምታርፍበትን ታይም ጀስት ማረፍ አለብን ለማለት ነው። ለምሳሌ እንደ መተኛት ምናምን ማለት ነው። እሱ ኢምፕሩቭ ለማድረግ በጣም ወሳኝ ነው፣ ሚሞሪህን ማለት ነው። አንብበህ ስተኛ አሪፍ ነው ይባላል፣ ይመከራል። ያው ሌላ ደግሞ ኦቨርለርን ማለት እኔ ኦቨር ስተዲ ልበለው የሆነ አንብበህ ደግሞ ሌላ ጊዜ እንደገና ስታነብ ይቀልሃል፣ ጀስት አዲስ ከምታነበው ይልቅ ማለት ነው። መጀመሪያ ያነበብከውን ደግመህ ስታነብ ቀለል ይላል እና እሱ ነው ኦቨር ለርን የሚባለው። አድ ሚኒንግ የሆነ ሚኒንግ እየጨመርክ ማንበብ ስታነብ፣ ትርጉም እየሰጠክ ስታነብ ጭንቅላት ውስጥ የመቆየቱ ፕሮባቢሊቲ ሀይ ይሆናል ማለት ነው። ስለዚህ መልሳችን ኢ ኦል ይሆናል።